ወደፊታችሁ ምንም መንገድ እንደሌለ ሆኖ ተሰምቷችሁ ያውቃል። ለሥራ አመልክታችኋል፣ ነገር ግን ትክክለኛ ልምድ አልነበራችሁም። ገንዘብ ያስፈልጋችኋል፣ ነገር ግን ከየት እንደሚመጣ አታውቁም። ጸለያችሁ እና ከዚያ ካልጠበቃችሁት ቦታ በሩ ተከፈተ። ያልጠበቃችሁት ወይም ያላወቃችሁት ዕድል መጣ። ያ ዕድል አይደለም፣ ያ እግዚአብሔር በሕይወታችሁ እየሠራ መሆኑን አመልካች ነው። እግዚአብሔር ጣልቃ ሲገባ መንገድ ያዘጋጃል፣ መንገድ የሌለ በሚመስልበት ጊዜም እንኳ። መጽሐፍ ቅዱስ እንዲህ ይላል፣ አዲስ ነገርን አደርጋለሁ እናንተም አታውቁምን፣ በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። ኢሳይያስ 43:19። እግዚአብሔር አመክንዮ አይፈልግም። እሱ የሰው አስተሳሰብ አያስፈልገውም። አእምሮአችን ሊረዳው ከሚችለው በላይ ይንቀሳቀሳል። በሮች ለእናንተ የሚከፈቱ ከሆነ ትርጉም በማይሰጣችሁ ጊዜም እንኳ ይህ ምልክት ነው። በሕይወታችሁ ውስጥ የሚንቀሳቀስ እግዚአብሔር ነው። ሲያደርግም በዚያ በር በእምነት ሂዱ። ሕይወት በማዕበል የተሞላ ነው። በዙሪያችሁ ያለው ነገር ሁሉ የሚፈርስበት ጊዜያቶች አሉ። በቤተሰቦች ውስጥ ችግር ይከሰታል። የገንዘብ ማጣት ሊያጋጥም ይችላል። የጤና ጉዳዮችም ሊያጋጥማችሁ ይችላል። ሰዎችም ሊርቋችሁ ይችላሉ። ለዚህም ተፈጥሯዊ ምላሽ ፍርሃትና ተስፋ መቁረጥ ነው። ግን ከዚያ ያልተለመደ ነገር ይከሰታል። በአውሎ ንፋሱ መካከል ጥልቅ ሰላም ይሰማችኋል። ልትረዱት የማትችሉት ጥልቅ ሰላም፣ ዓለም ሊሰጠው የማይችለውና ዓለም ሊወስደው የማይችለው ሰላም። ይህ ወዳጆቼ የእግዚአብሔር መገኘት ነው። እግዚአብሔር ሲረዳችሁ ሁልጊዜ ማዕበሉን አያስወግድም፣ ይልቁንም በመካከሉ ሰላምን ይሰጣችኋል። በጀልባው ውስጥ ስለ ኢየሱስና ስለ ደቀ መዛሙርቱ አስቡ። ነፋሱ ይጮሃል፣ ማዕበሉም ነበር። ደቀ መዛሙርቱ በጣም ፈሩ። ኢየሱስ ግን ተገኝቶ ነበር። እሱ አልተጨነቀም ነበር፣ አልተደናገጠምም። ለምን? ምክንያቱም ማን እንደሚቆጣጠር ያውቃል። ደቀ መዛሙርቱም ባስነሱት ጊዜ 4 ቃላትን ብቻ ተናግሯል። ዝም በል፣ ጸጥ በል። የማርቆስ ወንጌል 4:39። ማዕበሉም ታዘዘው። እግዚአብሔር የሚሰጠው ሰላም እንዲህ ነው። ሁሉም ነገር በሚንቀጠቀጥበት ጊዜ ጠንክራችሁ እንድትቆሙ የሚያስችላችሁ አይነት። ችግሮቻችሁ በአንድ ሌሊት ይጠፋሉ ማለት አይደለም። ነገር ግን ካሁን በኋላ በፍርሃት ቁጥጥር ስር አትሆኑም ማለት ነው። ሌሎች እናንተን እንደሚጠብቋችሁ አእምሯችሁን አታጡም። ሰዎች እናንተን ይመለከቱና እንዴት ቆመው ሄዱ? የሁሉ ደርሶባቸው አሁንም ድረስ እንዴት ፈገግ ይላሉ ብለው ይገረማሉ። እና መልሱ ቀላል ነው። ምክንያቱም እግዚአብሔር ከእናንተ ጋር ነው። አሁን አውሎ ንፋስ እያጋጠማችሁ ከሆነ ግን ልትረዱት የማትችሉት ጥልቅ ሰላም ከተሰማችሁ ይህ ምልክት ነው። እግዚአብሔር እየያዛችሁ ነው፣ እየሸፈናችሁም ነው። አውሎ ንፋሱ ምንም ያህል ቢከፋ ብቻችሁን አይደላችሁም። እና ጊዜው ሲደርስ እሱ ወይ አውሎ ንፋሱን ያረጋጋዋል ወይም በአውሎ ንፋሱ ውስጥ ያረጋጋችኋል። ያም ሆነ ይህ የእሱ እርዳታ ቀድሞውኑ ከእናንተ ጋር ነው። እንደ ጠፋችሁ የተሰማችሁ ጊዜ ይኖር ይሆን? ነገር ግን በድንገት ከየት መጣ ሳትሉ የሆነ ሰው በሕይወታችሁ ይከሰታል። ምክር፣ ማበረታቻ ወይም ድጋፍ ይሰጣችኋል። ምናልባት አማካሪ ጓደኛ፣ እንግዳ ወይም ደግሞ በቀጥታ ወደ ልባችሁ የሚናገር ስብከት ሊሆን ይችላል። ይህ ድንገተኛ አልነበረም። ይህ እግዚአብሔር በሕይወታችሁ ትክክለኛ ሰዎችን በትክክለኛው ጊዜ በማስቀመጡ ነው። እግዚአብሔር ሲረዳችሁ እንዲመሯችሁ፣ እንዲያበረቷችሁና ወደፊት እንዲደግፏችሁ ሰዎችን ይልካል። መጽሐፍ ቅዱስ እንዲህ ይላል፣ የደግ ሰው እርምጃ በእግዚአብሔር የታዘዘ ነው። መዝሙረ ዳዊት 37:23። ያ ማለት እናንተ የምታገኟቸው ሰዎች በአጋጣሚ ብቻ የተከሰቱ አይደሉም ማለት ነው። እነርሱ የእግዚአብሔር መለኮታዊ ዕቅድ አካል ናቸው። ስለ ሩትና ቦዔዝ አስቡ። በእርሻ ላይ የተረፈችውን የምትቃርም ምስኪን መበለት ነበረች። ነገር ግን እግዚአብሔር በትክክለኛው ጊዜ ወደ ትክክለኛው ሰው መራት እና ያ አንድ
በጣም በምትፈልጓቸው ጊዜ ሰዎችን በሕይወታችሁ ያስቀምጣል። ምናልባት ተስፋ ለመቁረጥ ስትቃረቡ የሚያበረታታ ጓደኛ ሊሆን ይችላል። ምናልባት ማንም ያላየው በእናንተ ውስጥ ያለውን አቅም የሚያሳይ አለቃ ሊሆን ይችላል። ምናልባት እግዚአብሔር በልባችሁ ውስጥ ያስቀመጠውን የሚያረጋግጥ ቃል የሚናገር እንግዳ ሊሆን ይችላል። ግን አንድ አስፈላጊ ነገር ይህ ነው። አንዳንድ ጊዜ እግዚአብሔር ሰዎችንም ያስወግዳል። አንድ ሰው ከሕይወታችሁ ቢወጣ አትከተሉት። ጓደኝነት ባልተጠበቀ ሁኔታ ከተቋረጠ እግዚአብሔር የሚያደርገውን እንደሚያውቅ መኑ። አንዳንድ ሰዎች ወቅታዊ ናቸው፣ ነገር ግን እግዚአብሔር ሁልጊዜ ትክክለኛ የሆኑትን በምትፈልጉበት ጊዜ ይልካል። ከትክክለኞቹ ሰዎች ጋር እየተገናኛችሁ ከሆነ እና ባልተጠበቁ ግንኙነቶች በሮች ከተከፈቱ የምልክት ነው። ወደ ታቀደላችሁ ለመግባት እንዲረዷችሁ ትክክለኛ ሰዎችን በቦታው በማስቀመጥ እግዚአብሔር ከበስተጀርባ እየሰራ ነው። በቀላሉ አትመልከቱት፣ ችላ አትበሉትም። በትክክል ወደምትፈልጉበት ቦታ የሚመራችሁ የእግዚአብሔር እጅ እንደሆነ ወቁ። በሕይወት ውስጥ ምንም የምትሰጡት ነገር እንደሌለ የሚሰማችሁ ጊዜ አለ። ሸክሙ በጣም ከባድ ነው። ህመሙ በጣም ጥልቅ ነው። እንቅፋቶቹ በጣም ብዙ ናቸው። ከእንግዲህ ይህን ማድረግ አልችልም ብላችሁ የምታስቡበት ደረጃ ላይ ደርሳችኋል። ግን በሆነ መንገድ ቀጥላችኋል። እንደምንም በሚቀጥለው ቀን ከእንቅልፋችሁ ነቅታችሁ እንደገና ጦርነቱን ትጋፈጣላችሁ። ይህ የራሳችሁ ጥንካሬ አይደለም። በራሳችሁ መቆም በማትችሉበት ጊዜ እግዚአብሔር እናንተን የሚይዝበት መንገድ ነው። እግዚአብሔር ሲረዳችሁ ከተፈጥሯዊ ችሎታችሁ በላይ ጥንካሬን ይሰጣችኋል። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ኢሳይያስ 40:31። ስለ ጳውሎስ አስቡ። ተደበደበ፣ መርከቡ ተሰበረ፣ ታሰረ። ቢሆንም በእሳት መስበኩን ቀጥሏል። እንዲህም ብሏል፣ ስደክም ያን ጊዜ ብርቱ ነኝ። ሁለተኛ ቆሮንቶስ 12:20። ለምን? ምክንያቱም የእግዚአብሔር ኃይል በእርሱ በኩል ይሠራ ስለነበር። ምናልባት እናንተን የሚሰብር ነገር አጋጥሟችሁ ሊሆን ይችላል፣ ግን አልሆነም። ምናልባት ሕይወት ሊያጠፋችሁ የሚችሉ ነገሮችን ወደ እናንተ ጣለች፣ ግን አሁንም እንደ ጸናችሁ ቆማችኋል። ይህ ምልክት ነው። እግዚአብሔር እያበረታችሁ እንደሆነ ይህ ማረጋገጫ ነው። ፊልጵስዩስ 1:6 በእናንተ መልካምን ሥራ የጀመረው እስከ ክርስቶስ ኢየሱስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል። የተለየ ሰው መሆናችሁን ካስተዋላችሁ፣ ልባችሁ ቅልል ያለ ስሜት ከተሰማው፣ እምነታችሁ የበለጠ ጠንካራና መንፈሳችሁን ደግሞ ሰላም ከተሰማችሁ፣ ይህ እግዚአብሔር እየረዳችሁ እንደሆነ የሚያሳይ ነው። እሱ እየቀረጻችሁና ለታላቅ ነገሮች እያዘጋጃችሁ ነው። ከእሱ ጋር መሄዳችሁን ቀጥሉ እና በሕይወታችሁ የጀመረውን ውብ ሥራ ያጠናቅቃል። እግዚአብሔር ሲረዳችሁ ሁል ጊዜ ጸሎቶችን ይመልሳል፣ ነገር ግን ሁል ጊዜ በምትጠብቁት መንገድ አይደለም። መጽሐፍ ቅዱስ ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገድ አይደለምና ኢሳይያስ 55:8 ይላል። እግዚአብሔር የማታዩትን ያያል ማለት ነው። ለእናንተ በእውነት የሚበጀውን ያውቃል። ስለ ዮሴፍ አስቡ። ታላቅነትን አልሞ ነበር፣ ነገር ግን በቅስፈት ከፍ ከፍ ከማለት ይልቅ ለባርነት ተሽጦ ወደ እስር ቤት ተወረወረ፣ ተረሳ። እርግጠኛ ነኝ ለመዳን ብዙ ጊዜ ጸለየ፣ ግን እግዚአብሔር የተለየ ዕቅድ ነበረው። እያንዳንዱ ውድቀት በእውነት ወደ ዕጣ ፋንታው ይመራው ነበር። በመጨረሻ ዮሴፍ አንድን ሕዝብ የሚያድን የሥልጣን ቦታ ላይ ተቀመጠ። አንዳንድ ጊዜ እግዚአብሔር ትግሉን አያስወግደውም፣ ነገር ግን ለመቋቋም ጥንካሬን ይሰጣችኋል። ጸልያችሁ ነገሮች ባልጠበቃችሁት መንገድ ካልሆኑ ተስፋ አትቁረጡ። እግዚአብሔር አይመልስም ማለት አይደለም። እሱ በራሱ መንገድ መልስ እየሰጠ ነው ማለት ነው። በሩ ከተዘጋ እሱ እንደሚጠብቃችሁ መኑ። ባሰባችሁት ሁኔታ ነገሮች ካልተከሰቱ የእሱ ጊዜ ፍጹም እንደሆነ መኑ። የምትፈልጉትን ካላገኛችሁ በእርሱ ዘንድ የበለጠ ታላቅ ነገር እንዳለው መኑ። ወደ ኋላ መለስ ብላችሁ ካያችሁና የእግዚአብሔር መልሶች ከራሳችሁ ዕቅድ የተሻሉ እንደነበሩ ከተረዳችሁ የእርሱ ሁል ጊዜ እየመራችሁ መሆኑን የሚያሳይ ምልክት ነው። መጸለይን ቀጥሉ፣ በእርሱ መታመንን ቀጥሉ።
እና ልትገምቱት ከምትችሉት በላይ በሆነ መንገድ መጓዛችሁን ስትቀጥሉ ተመልከቱ። እግዚአብሔር ሲረዳችሁ ሁልጊዜ ሕይወትን ቀላል አያደርግም። አንዳንድ ጊዜ ፈተናዎች እንዲያጣሯችሁ ይፈቅዳል። መጽሐፍ ቅዱስ እንዲህ ይላል፣ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ያዕቆብ 1:2-3። ያም ማለት ሕመማችሁ ትርጉም የለሽ አይደለም፣ መከራችሁ ለከንቱ አይደለም ማለት ነው። እግዚአብሔር እናንተ እንድትሆኑ ወደ ፈለገው ማንነት ለማምጣት እየተጠቀመበት ነው። ኢዮብን ተመልከቱ። ሁሉንም ነገር ማለትም ቤተሰቡን፣ ጤንነቱን፣ ሀብቱን አጥቷል። ብዙዎቻችን መገመት ከምንችለው በላይ መከራን አሳልፏል። በመጨረሻ ግን እግዚአብሔር መለሰው። ላጣው ነገር ሁሉ እጥፍ አድርጎ ሰጠው። የፍርድ ሂደቱ የኢዮብ ታሪክ መጨረሻ አልነበረም። ለታላቁ በረከቱ እየተዘጋጀ ነበር። መጽሐፍ ቅዱስ በፊትህ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም ይላል። እግዚአብሔር በሕይወታችሁ ውስጥ በር ለመክፈት ሲወስን ምንም አይነት መገለል፣ ተቃውሞ፣ የትኛውም የሰው ድክመት ሊያቆም አይችልም። ሙሴንና እስራኤላውያንን አስቡ። በቀይ ባህርና በግብጽ ጦር መካከል ተይዘው ቆሙ። ምንም ተፈጥሯዊ ማምለጫ አልነበረም። እግዚአብሔር ግን በባህሩ በኩል መንገድ ከፈተ። መንገድ በሌለበት መንገድ አደረገ። ምናልባት ለመከፈት እምቢ ያሉ በሮች እያንኳኳችሁ ሊሆን ይችላል። ምናልባት መገፋት፣ እንቅፋቶችና ተስፋ አስቆራጭ ነገሮች እያጋጠሟችሁ ሊሆን ይችላል። እውነታው ግን ይሄ ነው። ትክክለኛው በር ከፊታችሁ ካለ ሳታስገድዱት ይከፈታል። መለመን፣ መጫን ወይም መጨነቅ አይኖርባችሁም። እድሉ በትክክለኛው ጊዜ ይመጣል እና ስታገኙት ከእግዚአብሔር በቀር ምንም እንዳልነበር ታውቃላችሁ። እግዚአብሔር ሲረዳችሁ ሌሎች ሊገልጹት በማይችሉበት መንገድ ሞገሱን ያፈሳል። መጽሐፉ አቤቱ ጻድቁን ትባርከዋለህ፣ እንደ ጋሻም በሞገስ ተከበዋለህ ይላል። ያ ማለት በማይገባችሁ ጊዜ እንኳን እግዚአብሔር በሞገስ ይከባችኋል፣ ይጠብቃችኋል፣ እንደዚሁም ይመራችኋል ማለት ነው። ኖኅን አስቡ። ዓለም ሁሉ በተበላሸ ጊዜ በእግዚአብሔር ዘንድ ሞገስን አገኘ። ሁሉም በጥፋት ውሃ ሲጠፉ ኖኅና ቤተሰቡ ድነዋል። የእግዚአብሔር ሞገስ የታሪክን ሂደት ለውጦታል። ዳንኤልን ተመልከቱ። በባዕድ አገር ምርኮኛ ነበር። ነገር ግን እግዚአብሔር በንጉሡ ፊት ሞገስን ሰጠው። አስቸጋሪ ሁኔታዎች ቢያጋጥሙትም እግዚአብሔር ተጽዕኖ እንዲያሳደርና እንዲከበር አደረገው። የእግዚአብሔር ሞገስ በራሳችን ጥረት የምናገኘው አይደለም፣ በፍቃዱ ለሚወዱት በነፃ የሚሰጥ ነገር ነው። ስለዚህ ሊገለጽ የማይችል ደግነት፣ እድሎች ወይም ጥበቃ እያጋጠማችሁ ከሆነ እንደ ቀላል አትመልከቱት። እግዚአብሔር ከእናንተ ጋር እንዳለ እወቁ። እሱ በሚችለው መንገድ በሮችን ከፍቶ በሞገስ ይከባችኋል። ሞገስ በሰው ሎጂክ ሊገለጽ የሚችል ነገር አይደለም፣ ነገር ግን በሕይወታችሁ ላይ የእግዚአብሔር እጅ እንዳለ የሚያሳይ ጠንካራ ማስረጃ ነው። በእርሱ መታመን ከቀጠላችሁ የእርሱ ሞገስ በእናንተ ላይ ሲሆን ወደ በረከቶችና አስባችሁት ወደማታውቁት ቦታዎች ይወስዳችኋል። በዙሪያችሁ ያሉት ነገሮች ሁሉ በሚፈርሱበት ጊዜ እንኳን ፍጹም የሆነ ሰላም አግኝታችሁ ታውቃላችሁ። ምናልባት በኪሳራ፣ በጤና ቀውስ ወይም በገንዘብ ነክ ትግል ውስጥ ገብታችሁ ነበር። ነገር ግን በሆነ መንገድ በዚህ መሃል ልትረዱት የማትችሉት መረጋጋት ይሰማችኋል። መጨናነቅ ነበረባችሁ፣ ነገር ግን በምትኩ በልባችሁ ውስጥ ጥልቅ ሰላም ነበር። ይህ ሰላም እግዚአብሔር እየረዳችሁ እንደሆነ የሚያሳይ ኃይለኛ ምልክት ነው። እግዚአብሔር ሲረዳችሁ ከማስተዋል በላይ የሆነ ሰላም ይሰጣችኋል። መጽሐፍ ቅዱስ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል ፊልጵስዩስ 4:7 ላይ። ይህ ሰላም የሚመጣው ከችግሮች አለመኖር አይደለም፣ በቀጥታ ከእግዚአብሔር ነው። ጳውሎስም ድብደባ፣ እስራትና የመርከብ መሰበር ደረሰበት። ሆኖም በእነዚህ ሁሉ መካከል በደስታ ጻፈ። እርሱ ግን እኔ በማናቸውም ሁኔታ ሆኜ ረክቼ እንድኖር ተመርያለሁ አለ ፊልጵስዩስ 4:11። ሰላሙ
በእሱ ሁኔታ ላይ የተመሰረተ አልነበረም፣ በእግዚአብሔር ላይ የተመሰረተ ነው። እግዚአብሔር ሲረዳችሁ የርኅራኄ ልብ ይሰጣችኋል። መጽሐፍ ቅዱስ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል ይላል። አንደኛ ዮሐንስ 3:17 ላይ በልባችሁ ውስጥ ያለው የእግዚአብሔር ፍቅር ከራሳችሁ በላይ እንድታዩና የሌሎችን ፍላጎት እንድታሟሉ ያስገድዳችኋል። ስለ ደጉ ሳምራዊ አስቡ። እሱ ይረዳል ተብሎ የሚጠበቅ ሰው አልነበረም። ከተጎዳው ሰው ጋር ምንም አይነት ግዴታ ወይም ግንኙነት አልነበረውም። እሱ ግን ቆመ፣ ዋጋ በሚያስከፍለው ጊዜም ቢሆን እንኳ። እግዚአብሔር ሲረዳችሁ የሚሰጣችሁ እንደዚህ አይነት ልብ ነው። ምናልባት አንድን ሰው በምላሹ ምንም ነገር ሳትጠብቁ ረድታችሁት ሊሆን ይችላል፣ ወይም ደግሞ በማታስቡት መንገድ መስዋዕት ሰጥታችሁ ይሆናል። የሚያመለክተው እግዚአብሔር በእናንተ ውስጥ እየሰራ እንደሆነ ነው። እግዚአብሔር ሲረዳችሁ በሕይወታችሁ ውስጥ በረከቶችን ብቻ አያፈስም፣ እርሱ ደግሞ በልግስና በርኅራኄና በአገልግሎት ይሞላችኋል። ሌሎችን ለመባረክ መንገዶችን በንቃት የምትፈልጉ ከሆነ እግዚአብሔር በልባችሁ ውስጥ እንደሚኖርና እንደሚንቀሳቀስ የሚያሳይ ማስረጃ ነው። ስለዚህ ማገልገላችሁን ቀጥሉ፣ መውደዳችሁን ቀጥሉ እና መርዳታችሁን ቀጥሉ። ምክንያቱም እግዚአብሔር በሕይወታችሁ ላይ ተጽዕኖ ለማድረግና ፍቅሩን ለዓለም ለማሰራጨት እየተጠቀመባችሁ ነው። እግዚአብሔር ሲረዳችሁ ዓለምን የምታዩበትን መንገድ ይለውጣል። መጽሐፍ ቅዱስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ሮሜ 12:2 ላይ እግዚአብሔር ሁኔታዎችን ብቻ አይለውጥም፣ እሱ እናንተ የምታዩበትን መንገድ ይለውጣል። ከእውነት ከተስፋዎችና ለሕይወታችሁ ካለው ዕቅድ ጋር የሚስማማ አዲስ አስተሳሰብ ይሰጣችኋል። የዮሴፍን ታሪክ አስቡ። ለባርነት ሲሸጥና በኋላም ወደ ወህኒ ሲወረወር ሁሉንም ነገር እንደ እርግማን የግል ክህደት አድርጎ ማየት ቀላል ይሆንለት ነበር። ነገር ግን ዮሴፍ እነዚያን ፈተናዎች መለስ ብሎ ሲመለከት እርሱም ብቻ ሳይሆን መላውን ሕዝብ ለማዳን የእግዚአብሔር ዕቅድ አካል እንደነበሩ ተረዳ። የእሱ አመለካከት ከቁጣ በእግዚአብሔር ሉዓላዊነት ወደ ማመን ተለወጠ። ምናልባት ፍትሃዊ ያልሆነ የሚመስል ነገር አጋጥሟችሁ ሊሆን ይችላል፣ የሚያናጋችሁ ወይም ተስፋ የሚያስቆርጣችሁ ነገር ግን እግዚአብሔርን ስትፈልጉ የሆነ ነገር በልባችሁ ውስጥ ተለወጠ። ምናልባት አንድ ጊዜ መሰናክል መስሏችሁ የሚሰማችሁ ነገር አሁን እንደ መወጣጫ ድንጋይ ሆኖ ተሰምቷችኋል። ምናልባት በአንድ ወቅት ሽንፈት የሚመስለው አሁን እግዚአብሔር ክብሩን የሚገልጥበት አጋጣሚ ሆኖ ይሰማችሁ ይሆናል። ነገሮችን በበለጠ ተስፋ፣ እምነት ወይም መረዳት ማየት የጀመራችሁት የአመለካከት ለውጥ ካጋጠማችሁ ይህ እግዚአብሔር እየረዳችሁ መሆኑን የሚያሳይ ምልክት ነው። ፍርሃትን በእምነት፣ ጥርጣሬን በእምነትና ግራ መጋባትን በግልጽነት በመተካት አእምሯችሁን ያድሰዋል። እግዚአብሔር ሲረዳችሁ እምነታችሁ የማያድግ አይደለም፣ ያድጋል፣ ይጠነክራል። መጽሐፍ ቅዱስ እግዚአብሔር ዓለቴ አምባይና መድኃኒቴ ነው፣ አምላኬም አምላኬ በእርሱም የምተማመንበት ረዳቴ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው ይላል። እግዚአብሔር ወደ እርሱ የምትጸልዩበት ብቻ ሳይሆን የሕይወታችሁ መሠረት፣ የጥንካሬያችሁና የደህንነታችሁ ምንጭ ይሆናል። ከእርሱ ጋር ስትራመዱ እሱ ሊረዳችሁ ባለው ችሎታ ላይ ያላችሁ እምነት ይጨምራል። ደቀ መዛሙርቱን ይዩ። መጀመሪያ ላይ ከኢየሱስ ጋር በጀልባው ውስጥ ሳሉ አውሎ ነፋሱ ሲነፍስ በፍርሃት ተሞልተው ነበር። በጣም ፈሩ። ነገር ግን ኢየሱስ ተአምራትን ሲያደርግና ኃይሉን ሲመለከቱ እምነታቸው ማደግ ጀመረ። ከትንሣኤ በኋላ እንኳን በስደት ውስጥም ቢሆን በእምነታቸው የማይናወጡ ደፋር የወንጌል ምስክሮች ሆኑ። ስለ አብርሃም አስቡ። አምላክ የሰጣቸው ተስፋዎች ይፈጸማሉ ወይስ አይፈጸምም ብሎ በመጠየቅ በትንሽ እምነት ጀመረ። ነገር ግን ከዓመታት ጥበቃ መታመንና የእግዚአብሔርን ታማኝነት ከማየት በኋላ እምነቱ እየጠነከረ መጣ። እግዚአብሔርን እያከበረ በእምነት ጠነከረ እንጂ ባለማመን በእግዚአብሔር የተስፋ ቃል አልተጠራጠረም። ሮሜ 4:20 ምናልባት በሕይወታችሁ ውስጥ ወደ ኋላ መለስ ብላችሁ የምታዩበትና እምነታችሁ ምን ያህል እንዳደገ ለማየት የምትችሉበት ደረጃ ላይ ደርሳችሁ ይሆናል። ምናልባት
ያጋጠማችሁ ፈተና፣ በአንድ ወቅት የማይቻል የሚመስል ሁኔታ ከመቼውም ጊዜ በላይ በእግዚአብሔር እንድትተማመኑ ያደረጋችሁ ሁኔታ ነው። ምናልባት የእግዚአብሔርን የመስጠት ችሎታ ትጠራጠሩ ይሆናል። አሁን ግን በዞራችሁበት ቦታ ሁሉ የእርሱን አቅርቦት ታያላችሁ። ምናልባት የወደፊቱን ትፈሩ ይሆናል። አሁን ግን ነጋችሁን እንደሚይዝ እርግጠኛ ናችሁ። እምነታችሁ በሕይወት ፈተናዎችና ድሎች ሲያድግ ካያችሁ ይህ እግዚአብሔር እየረዳችሁ እንደሆነ የሚያሳይ ግልጽ ምልክት ነው። ለበለጠ ነገር እያዘጋጃችሁ ያበረታችኋል። እሱን አጥብቃችሁ ያዙ፣ ምክንያቱም በእያንዳንዱ እርምጃ እምነታችሁ እያደገ ይሄዳል። እናም በኃይሉና በታማኝነቱ የበለጠ ትተማመናላችሁ። እግዚአብሔር በሚረዳችሁ ጊዜ በሕይወታችሁ ውስጥ ከሩቅ አይሰራም፣ ወደ እናንተ ይቀርባል። መጽሐፍ ቅዱስ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል ያዕቆብ 4:8 ላይ። እግዚአብሔርን በምትፈልጉበት ጊዜ እርሱ በላቀ ቅርበት ምላሽ ይሰጣል። ከእርሱ ጋር ወደ ጥልቅ ግንኙነት ያመጣችኋል። የእርሱ መገኘት የበለጠ ተጨባጭ ይሆናል እና ከእሱ ጋር ያላችሁ ግንኙነት የበለጠ እሁን ይሆናል። ስለ ሙሴ አስቡ። በተራራው ላይ ከእግዚአብሔር ጋር ጊዜ አሳልፏል እና በውጤቱም ፊቱ በክብሩ አበራ፣ የእግዚአብሔርን መገኘት አንጸባርቋል። ሙሴ እግዚአብሔርን ከሩቅ አልተከተለም፣ ጥልቅ ግላዊ ግንኙነትን ፈለገ። ከእግዚአብሔር ጋር ያለው ግንኙነት በጣም የቀረበ ስለነበር ፊት ለፊቱ ተናገረ። ዘጸአት 33:11። ዳዊትን ተመልከቱ። የአምላክን ቅርበትና ከፈጣሪ ጋር ያለውን የጠበቀ ዝምድና በሚገልጹ መገለጫዎች የተሞሉ ስፍር ቁጥር የሌላቸው መዝሙሮችን ጽፏል። ከእግዚአብሔር ጋር ግላዊ ግንኙነትን ለመመስረት ባለው ፍላጎት የተነሳ እግዚአብሔር እንደ ልቤ ብሎ ጠርቶታል። ዳዊት የጥንካሬው ቁልፍ ከእግዚአብሔር ጋር ያለው ዝምድና እንደሆነ ያውቅ ነበር። እናም ይህን ቅርበት በማንኛውም ዋጋ ለማግኘት ፈልጎ ነበር። እግዚአብሔር በሚረዳችሁ ጊዜ በሁሉም የሕይወታችሁ ክፍል እጁን ለማየት ዓይናችሁን ይከፍታል። መጽሐፍ ቅዱስ በማንኛውም ሁኔታ እንድናመሰግን ያበረታታናል። አንደኛ ተሰሎንቄ 5:18። ምክንያቱም በአስቸጋሪ ጊዜያት እንኳን እግዚአብሔር ከኛ ጋር እንዳለ በሕይወታችን እየሰራና እኛን እንደሚያሟላን ማወቅ እንችላለን። ምስጋና ለቸርነቱና ለታማኝነቱ ተፈጥሯዊ ምላሽ ይሆናል። በሉቃስ 17:11-19 ስለ 10 ለምጻሞች ታሪክ አስቡ። ኢየሱስ 10ን ፈውሷል፣ ግን አንዱ ብቻ እርሱን ለማመስገን ተመለሰ። ይህ አንድ የሥጋዊ ደዌ ሕመምተኛ ለተፈጸመው ተአምር ምስጋናን የመግለጽ አስፈላጊነትን ተረድቷል። ኢየሱስም 10 አልነጹምን? 9ኙስ የት አሉ ሲል ጠየቀ። ሉቃስ 17:17 አመስጋኙ በሥጋ ደዌ የተፈወሰው በአካል ብቻ ሳይሆን የምስጋና ድርጊት ጥልቅ የሆነ መንፈሳዊ ፈውስ አሳይቷል። ጳውሎስን ሲላስን ይዩ። በእስር ቤት በነበሩበት ጊዜ ከማጉረምረም ወይም በአስቸጋሪ ሁኔታዎች ላይ ከማተኮር ይልቅ ለእግዚአብሔር መዝሙር ይዘምሩ ነበር። ሐዋርያት 16:25 ልባቸው በጨለማ ጊዜም ቢሆን በምስጋና ተሞልቷል እና እግዚአብሔር እነሱን ነፃ ለማውጣት የመሬት መንቀጥቀጥ በመላክ ምላሽ ሰጠ። ምስጋናቸው የእግዚአብሔር ኃይል እንዲንቀሳቀስ በር ከፈተ። ምስጋናን ማድረግን ስትቀበሉ የእግዚአብሔር መገኘት በሁሉም የሕይወታችሁ ዘርፍ እንዲሞላ ትጋብዛላችሁ እና በዙሪያችሁ ላለው ዓለም ፍቅሩንና ቸርነቱን ታንጸባርቃላችሁ። ይህ ጽናት እግዚአብሔር እየረዳችሁ እንደሆነ የሚያሳይ ኃይለኛ ምልክት ነው። እግዚአብሔር ሲረዳችሁ ከራሳችሁ አቅም በማይወጣ ኃይል ያስታጥቃችኋል። መጽሐፍ ቅዱስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል ፊልጵስዩስ 4:13። ይህ ጽናት የሚመጣው ከራሳችሁ ሳይሆን ከእሱ ጥንካሬ ነው። እግዚአብሔር ሕይወት ቀላል እንደሚሆን ቃል አልገባም። ነገር ግን በፈተናዎች መካከል ጸንታችሁ እንድትቆሙና እንድትታገሱ እንደሚያስታጥቃችሁ እንደሚረዳችሁ ቃል ገብቷል። ስለ ኢዮብ አስቡ። ሀብቱን፣ ጤንነቱንና ቤተሰቡን መጥፋት ገጠመው። በጣም አዝኖ ነበር። ያም ሆኖ አምላክን ለመሳደብ ፈቃደኛ አልሆነም። ኢዮብ ቢገድለኝም በእርሱ እታመናለሁ ብሏል። ኢዮብ 13:15። የኢዮብ የመቋቋም ችሎታ በእሱ ሁኔታ ላይ የተመሰረተ አልነበረም።
በአምላክ ሉዓላዊነት ላይ ባለው እምነትና መተማመን ላይ የተመሰረተ ነበር። ምናልባት አንድ አስቸጋሪ ነገር ውስጥ ገብታችሁ ሊሆን ይችላል እና በአንድ ወቅት መቀጠል እንደማትችሉ ተሰምቷችሁ ነበር። ግን በሆነ መንገድ ለመቀጠል የሚያስችል ጥንካሬ ያገኛችሁ። ምናልባት ጸሎት፣ የማበረታቻ ቃል ወይም የእግዚአብሔር መገኘት ስሜት ሊሆን ይችላል እንድትቀጥሉ ጽናትን የሰጣችሁ። ተስፋ አልቆረጣችሁም። በእግዚአብሔር ጸጋ ጥንካሬን አግኝታችኋል። እናም ይህ ጽናት እሱ እየረዳችሁ እንደሆነ የሚያሳይ ምልክት ነው። እግዚአብሔር ሲረዳችሁ ከሁኔታዎቻችሁ በላይ የሆነ ደስታን ይሰጣችኋል። መጽሐፍ ቅዱስ የእግዚአብሔር ደስታ ኃይላችሁ ነው ይለናል። ነህምያ 8:10። ይህ ደስታ እንደ ስኬት፣ ንብረት ባሉ ውጫዊ ሁኔታዎች ላይ የተመሰረተ አይደለም። በሕይወታችሁ ውስጥ የእግዚአብሔርን መገኘት፣ ፍቅርና ታማኝነት በማወቅ የሚገኘው ጥልቅ ውስጣዊ ደስታ ነው። ስለ ሐዋርያው ጳውሎስና ስለ ሲላስ አስቡ። ወንጌልን በመስበካቸው ለእስር ተዳርገው ነበር። ነገር ግን በሁኔታዎች ተስፋ ከመቁረጥ ወይም ከመሸነፍ ይልቅ በእስር ቤት ውስጥ ሆነው መዝሙር እየዘመሩ እግዚአብሔርን አመሰገኑ። ደስታቸው በነፃነታቸው ወይም በሁኔታዎች ላይ የተመሰረተ አልነበረም። ከእግዚአብሔር ጋር ባላቸው ግንኙነትና በኃይሉ በመታመናቸው የመጣ ነው። ኢየሱስ ከሞተ በኋላ ደቀ መዛሙርቱን ተመልከቱ። እያዘኑ ግራ በመጋባትና በፍርሃት ተውጠው ነበር። ከትንሣኤው በኋላ ግን ሐዘናቸው ወደ ደስታ ተለወጠ። ኢየሱስ ሞትን እንዳሸነፈና ሕያው መሆኑን በማወቃቸው ሊገለጽ የማይችል ደስታን አግኝተዋል። ይህ ደስታ ልባቸውን ሞላ። እናም ሊይዙት አልቻሉም። ስደት ሲደርስባቸው እንኳን ስለ ስሙ መከራ የመቀበል አጋጣሚ በማግኘታቸው ተደስተው ነበር። እግዚአብሔር በሚረዳችሁ ጊዜ በእናንተ ውስጥ የጽድቅን ረሃብና ጥማት ያስቀምጣል። መጽሐፍ ቅዱስ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል ማቴዎስ 5:6 ላይ። ይህ የቅድስና ናፍቆት ወደ እኛ የሚመጣ ነገር አይደለም። በውስጣችን ያለው የእግዚአብሔር መንፈስ ሥራ ነው። እሱ ሲረዳችሁ ስለ ቅድስናው የበለጠ ግንዛቤ ይሰጣችኋል። እናም ይህ ግንዛቤ የእርሱን ጥሩነትና ንጽሕና በሚያንጸባርቅ መንገድ የመኖር ፍላጎትን ያነሳሳል። እስቲ ስለ ዳዊት አስቡ። ምንም እንኳን ጉድለቶችና ኃጢአቶች ቢኖሩትም ዳዊት እግዚአብሔርን የሚፈልግ ልብ ነበረው። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ሲል ጸልዮአል። በመዝሙር 51:10 ላይ የእግዚአብሔርን ቅድስናና ይቅርታ እንደሚያስፈልገው በጥልቅ ተገንዝቦ ነበር። እናም በሙሉ ልቡ ፈለገ። ሐዋርያው ጳውሎስን ይሁ በአንድ ወቅት ክርስቲያኖችን አሳዳጅ ነበር። ነገር ግን ክርስቶስን ካገኘ በኋላ የክርስቶስን ጽድቅ በሚያንጸባርቅ ሕይወት ለመኖር ጓጉቷል። በፊልጵስዩስ ሰዎች 3:12-14 ላይ አሁን እንዳገኘው ወይም አሁን ፍጹም እንደሆንሁ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝሁበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ጳውሎስ ቅድስናን ማሳደድ የዕድሜ ልክ ጉዞ እንደሆነ ተገንዝቦ ነበር። ሆኖም በዚህ ሥራ ለመቀጠል ቆርጧል። የቅድስና ፍላጎት ካላችሁ እግዚአብሔር እየረዳችሁ መሆኑን የሚያሳይ ምልክት ነው። እርሱ በልባችሁ እየሠራ ነው። ክርስቶስን እንድትመስሉ ይለውጣችኋል። ይህ የንጽሕና ናፍቆት በራሳችሁ ልትፈጥሩት የምትችሉት ነገር አይደለም። ወደ ቅድስናው እንድትቀርቡና በሁሉም የሕይወታችሁ ዘርፍ ባህሪውን እንድታንጸባርቁ የሚጠራችሁ በውስጣችሁ ያለው የእግዚአብሔር ሥራ ምልክት ነው። እግዚአብሔር የሚተወን የሕይወትን ፈተናዎች በራሳችን እንድንጋፈጥ ብቻ አይደለም። ከጎናችን ነው የሚሄደው፣ ያበረታናል፣ እናም በየመንገዱ ይመራናል። እና እነዚህን የእርዳታ ምልክቶች ስናይ እኛ ማየት ባንችልም እርሱ ሁልጊዜ በሥራ ላይ እንደሆነ እናስታውሳለን። ፍቅሩ፣ ምሕረቱና ጸጋው በየደቂቃው ይገለጣሉ እና እርሱ እንድንሆን ወደ ጠራን ማንነት እየቀረጸን ነው። ከእነዚህ ምልክቶች ውስጥ አንዳቸውም ካጋጠሟችሁ ተበረታቱ። እሱ ከእናንተ ጋር እንዳለ እየረዳችሁ እንደሆነና ወደ በለጠው ነገር እንደሚመራችሁ የሚያሳያችሁ የእግዚአብሔር መንገድ ነው። በእሱ ታማኝነት መታመንን ቀጥሉ። የእርሱን መገኘት መፈለጋችሁን ቀጥሉ። የእርሱን መገኘት መፈለጋችሁን ቀጥሉ። የእግዚአብሔር እርዳታ የአንድ ጊዜ ብቻ አይደለም፣ በሕይወታችሁ ውስጥ የማያቋርጥና ቀጣይነት ያለው ሥራ ነው። ስለዚህ
ወደፊት መሄዳችሁን ስትቀጥሉ መቼም ብቻችሁን እንዳልሆናችሁ አስታውሱ። እሱ እየረዳችሁ ነው እና ከእሱ ጋር ማንኛውንም ፈተና አሸንፋችሁ ከእርሱ ጋር ጠለቅ ያለ ግንኙነት ልታገኙ ትችላላችሁ እና በዓላማ በደስታና በማያልቀው ፍቅሩ የተሞላ ሕይወት መኖር ትችላላችሁ። እግዚአብሔር ሁላችሁንም ይባርካችሁ። አሜን።